ዓለም የሙዚቃ ማስታወሻዎችን ወይም ኖታዎችን ማወቅ ከመጀመሪያዋ ከብዙ ዘመናት በፊት በአፍሪካ ቀንድ በታሪካዊቷ የኢትዮጵያ ምድር አንድ ድንቅ ተአምር ተፈጠረ። የሰማይ መላእክትን ዜማ ወደ ምድር ያወረደ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ማዕበል በዜማ ያደመቀ ዛሬም ድረስ በዓለም ላይ ወደር የሌለው የ360 ዲግሪ የዜማ ስልት የፈጠረ ሊቅ እሱ የዜማው ንጉሥ ቅዱስ ያሬድ ነው። ነገር ግን ይህ ታላቅ ሰው ሕይወቱን የጀመረው መማር የማይችል ደካማ ተማሪ ተብሎ እንደነበር ያውቃሉ? ዛሬ በዚህ ቻናል ላይ ተስፋ መቁረጥ ጨለማ ተነስቶ የጥበብ ብርሃንን ስለሆነው ስለ ቅዱስ ያሬድ አስገራሚ የሕይወት ጉዞ እንተርካለን። እስከ መጨረሻው አብራችሁን ቆዩ። የያሬድ ውልደትና አስቸጋሪው የልጅነት ዘመን። ቅዱስ ያሬድ የተወለደው በ6ኛው ክፍለ ዘመን በ505 ዓመተ ምህረት አካባቢ በጥንታዊቷ አክሱም ከተማ ነው። ወላጆቹ ይስሐቅና ክርስቲና ይባሉ ነበር። ገና በ7 ዓመቱ አባቱ ስለሞተበት እናቱ ለትምህርት እንድትረዳው አክሱም ለነበረው ታዋቂው ሊቅና አጎቱ ለአባ ጌታ አደራ ሰጠችው። ነገር ግን ያሬድ ትምህርት ጨርሶ ሊገባው አልቻለም። ፊደላቱን ማጥናት፣ ቃላቱን መያዝ ፈተና ሆነበት። የትምህርት ጓደኞቹ ሲቀድሙት እሱ ግን ወደ ኋላ ቀረ። በዚያም ምክንያት ካጎቱ ዘንድ ብዙ ተግሳጽና ግርፋት ይደርስበት ነበር። ያሬድ በጣም አዘነ፣ ተስፋም ቆረጠ። በመጨረሻም አንድ ቀን ከአክሱም ከተማ ጠፍቶ ለመኮብለል ወሰነ። የተስፋው ጭላንጭልና የጉንዳኗ ትምህርት። ያሬድ እየሮጠ ከአክሱም ወጣ። በመንገድ ላይ ሳለ ዝናብ ስለዘነበበት ትልቅ ዛፍ ስር ተጠለለ። ከዚያም ተቀምጦ በሐዘን ሲያለቅስ አንድ የሚገርም ነገር ተመለከተ። አንዲት ትንሽ ጉንዳን የዛፍ ፍሬ ተሸክማ ወደ ዛፉ ላይ ለመውጣት ትታገላለች። ትወጣለች፣ ትወርቃለች፣ ትወጣለች፣ ትወርቃለች። 1 2 3 እያለ ቆጠረ። ጉንዳኗ በትዕግስትና ያለመታከት በትግል 6 ጊዜ ወድቃ በሰባተኛው ግን ተሳካላትና ፍሬዋን ይዛ ዛፍ ላይ ወጣች። ይህ ትዕግስትን በያሬድ አእምሮ ውስጥ ትልቅ ብርሃን ፈነጠቀ። ይቺ ደካማ ፍጡር ይችን ታህል ተስፋ ካልቆረጠች እኔ እንዴት የሰው ልጅ ሆኜ ተስፋ ቆርጣለሁ አለ። ወዲያውንም ወደ መምህሩና ወደ አጎቱ ተመለሰ። ይቅርታ ጠይቆ ማጥናትን ጀመረ። እግዚአብሔርም አእምሮውን ከፈተለት። በአጭር ጊዜ ውስጥም ብሉይና አዲስን የቤተ ክርስቲያንን ዕውቀት ጠጥቶ ጨረሰው። የቅዱስ ያሬድ እውነተኛ ታላቅነት ይበልጥ የጎላው ግን የዜማ ጥበብ የተገለጠለት ዕለት ነው። ታሪኩ እንደሚለው 3 መላእክት በወፎች አምሳል መጥተው ያሬድን ወደ ሰማያዊቷ ኢየሩሳሌም ወሰዱት። እዚያም መላእክት እግዚአብሔርን በምስጋና የሚያመሰግኑበትን ድንቅ ዜማ ሰማ። ያሬድ ወደ ምድር ከተመለሰ በኋላ ያንን የሰማይ ዜማ በኢትዮጵያ ምድር ላይ መሰረተ። የዚህ ዜማ ውበት ልብን የሚያቀልጥና ነፍስን ከፍ ከፍ የሚያደርግ ነበር። ያሬድ ለመጀመሪያ ጊዜ ይህንን ጣዕመ ዜማ የሰማለት ቦታ
እስከ ዛሬ ድረስ ውራደ ቃል፣ የቃል መውረጃ ወይም የቃል መፍለቂያ እየተባለ ይጠራል። ይችን ከሰማይ የተቀበላትን ዜማ አርያ ማለት ትርጉሙም ከመላእክት የተገኘች ከሰማያዊ ዓለም የመጣች ማለት ነው። ያሬድ ወደ ምድር ከተመለሰ በኋላ ያንን የሰማይ ዜማ በኢትዮጵያ ምድር ላይ መሰረተ። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ደብተራ ኦሪትን እንዴት አድርጎ መስራት እንዳለበት ለሙሴ ያሳየው። ከዚያች ክስፈት ዓለም ዝም ያለች መሰለ። የንፋሱ ሽውታ ቆመ፣ የወፎች ዜማ ጸጥ አለ። ሁሉም ጆሮች፣ ሁሉም ልቦች ወደ ያሬድ ድምፅ፣ ወደዚያ ሰማያዊ ዜማ ተሳቡ። ድምፁ በቤተ መቅደሱ ግድግዳዎች ብቻ ሳይሆን በአክሱም መንገዶች፣ በገበያ ቦታዎች፣ በቤቶች ውስጥ ሳይቀር አስተጋባ። ሰው፣ እንስሳ፣ አዋፍ ሳይቀር በዜማው ጣዕም ተማርከው እርሱ ወዳለበት ቦታ ተሰበሰቡ። ከዚህ በፊት እንዲህ ያለ ነገር ታይቶም ተሰምቶም አያውቅም። የዜማው ውበት ልብን የሚያቀልጥ ነፍስን ከፍ ከፍ የሚያደርግ ነበር። ያሬድም ይህንን ሁሉ ዜማ በልቡ ይዞ ምንም ሳይረሳ ማኅሌተ ጽጌ እና ድጓ የተባሉ ታላላቅ መጻሕፍትን ደረሰ። ቅዱስ ያሬድ ከሰማይ የተቀበላትን እና አርያ የተባለችውን ዜማ ወደ ኢትዮጵያ ምድር ካመጣ በኋላ ያንን ታላላቅ ዜማ ወደ 3 ዋና ዋና የዜማ አይነቶች ከፍለውታል። እነዚህም ግዕዝ፣ ዕዝልና አራርያ በመባል ይታወቃሉ። እነዚህ የዜማ ስልቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምልኮ ስርዓት ውስጥ ሰፊና የማይቋረጥ አገልግሎት እየሰጡ ይገኛሉ። ከሁሉም በላይ ደግሞ የእነዚህ 3 የዜማ አይነቶች መኖር የቅድስትን ሥላሴ ምስጢር ይገልጣሉ። በአንድ አገልግሎት በአንድ ምስጋና መዋላቸው የሥላሴን አንድ አምላክነት ያመለክታሉ። ግዕዝ የአብ ምሳሌ። የመጀመሪያ የዜማ አይነት ግዕዝ ይባላል። ገአዘ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙ ነፃ የወጣ ወይም ቀና አለ ማለት ነው። የዜማነቱ ሲተረጎም ስልቱ የቀና ቀጥ ያለ ጠንካራና ግርማ ሞገስ ያለው ነው። የዜማ የአብ ምሳሌ ነው። ከዜማው ጠንካራነትና ግርማው የተነሳ ሊቃውንቱ ደረቅ ዜማ ብለው ይጠሩታል። ይህንን የፈጣሪን ኃያልና ገናናነት የሚገልጽ የምስጋና ስልት ነው። ሁለተኛው ዕዝል የወልድ ምሳሌ። ሁለተኛው ዕዝል የሚባለው ነው። ከግዕዝ ጋር ተደርቦ የሚዜም የለስላሳና በስሜት የተሞላ ዜማ ነው። የዕዝል ትርጉሙ ጽኑ ወይም ጠንካራ ማለት ሲሆን በወልድ ይመሰላል። ወልድ ለሰው ልጆች ፍቅር ሲል ጽኑ መከራን እንደተቀበለ የዜማም የእዚያን የመከራና የፍቅር ስሜት ያስተላልፋል። ልብን የሚነካ ጥልቅ ስሜት አለው። ሦስተኛው አራራይ የመንፈስ ቅዱስ ምሳሌ። ሦስተኛውና የመጨረሻው አራራይ ነው። የዜማ የሚያራራ የሚያሳዝን ልብን የሚስብና የሚማርክ ቀጠን ያለና ጥልቅ ስሜት ያለው ነው። አራራይ በመንፈስ ቅዱስ ይመሰላል። መንፈስ ቅዱስ ከበዓለ አምሳል በኋላ ሐዋርያትን እንዳረጋጋቸው እንዳጽናናቸውና ድፍረትን እንደሰጣቸው ሁሉ ይህ ዜማም ለተሰበረ ልብ መጽናናትን ይሰጣል። ከደከመች ነፍስ እርጋታን በመስጠት የንስሐና የጸሎት አስተውሎትን ያነሳል።
በንጉሡ ፊት የቀረበው ጥበብ። አንድ ቀን ቅዱስ ያሬድ በአክሱም ጽዮን ቤተ ክርስቲያን ቆሞ አዲሱን ዜማውን ያቀርብ ነበር። ድምፁ እጅግ ከመጣፈጡ የተነሳ በቦታው የነበሩት ንጉሥ ገብረ መስቀል በተመስጦ ውስጥ ገቡ። ንጉሡ በእጃቸው የያዙትን የብረት ጦር ሳያውቁት ያሬድ እግር ላይ ተከሉት። ደሙ በምድር ላይ ይፈስ ነበር። ነገር ግን ያሬድ በዜማው ተመስጦ ንጉሡም በዜማው በመመሰጣቸው የተነሳ ሁለቱም ሕመሙንም ሆነ ደሙን አላዩትም ነበር። ዜማው ሲያበቃ ንጉሡ የፈለግከውን ለምነኝ እሰጥሃለሁ አሉት። ያሬድ ግን የፈለገው ምድራዊ ክብር አልነበረም። የለመናቸው አንድ ነገር ብቻ ነበር። ይህም ወደ ብቸኝነትና ወደ ጸሎት ቦታ ሄዶ ፈጣሪውን ማገልገል። በመጨረሻም ቅዱስ ያሬድ ቀሪ ዘመኑን በሰሜን ተራራዎች በጾምና በጸሎት አሳልፎ በዚያው ተሰወረ። እሱ ለኢትዮጵያ ጥሎልን የሄደው የዜማ ኖታ፣ የከበሮና የጽናጽል አጠቃቀም ዛሬም ድረስ ከ1500 ዓመት በኋላ ሳይቀር በትውልድ ሲተላለፍ ይኖራል። ቅዱስ ያሬድ ታሪክ የሚያስተምረን ትልቁ ቁም ነገር ምንም ያህል ብንደክም ተስፋ ካልቆረጥንና ጠንክረን ከሰበሰብን መላእክትን የሚያስደምም ታላቅነት በውስጣችን መፍጠር እንደምንችል ነው። የዛሬው የግሬትነስ ስቱዲዮ ዝግጅታችን ይህን ይመስል ነበር። ቪዲዮውን ከወደዱት ላይክ ያድርጉ፣ ሌሎችም እንዲደርስ ሼር ያድርጉት። በቀጣይ የትኛውን ታሪክ እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልን። ቻናላችን ሰብስክራይብ ማድረግ እንዳይረሱ። ሰላም።